ደጀን በአማራ ክልል ውስጥ ካሉ ስትራቴጂክ ከተማዎች ውስጥ አንዷ ናት። መገኛዋ በአማራ ክልል ምስራቅ ጎጃም ዞን ከሚገኙ የከተማ አስተዳደሮች መካከል አንዷ ስትሆን ስትራቴጂካዊ ቦታ ናት። መገኛዋ ከአዲስ አበባ ወደ ባህር ዳር በሚወስደው ዋናው መንገድ ላይ ታዋቂው የአባይ በረሃንና የአባይ ድልድይን እንደተሻገሩ የምትገኝ የመጀመሪያዋ ከተማ ናት። ስትራቴጂክ ጠቀሜዋን ስናይ ደጀን በኢትዮጵያ የትራንስፖርት መስመር ላይ በጣም ወሳኝ ቦታ ናት። አዲስ አበባን ከጎጃም፣ ጎንደርን ከባህር ዳር ጋር የምታገናኝ የበር መክፈቻ ከተማ ናት። ከተማዋ አስፈሪና ውብ በሆነው የአባይ በረሃ አፋፍ ላይ ትገኛለች። መንገደኞች በረሃውን ከመሻገራቸው በፊት ወይም ከተሻገሩ በኋላ እረፍት የሚያደርጉባት የንግድ ማዕከል ናት። ኢኮኖሚና መሰረተ ልማቷን ስንመለከት የደጀን ከተማ በአሁኑ ወቅት የጂፕሰም ውጤቶችን በማምረት በኩል በከፍተኛ ሁኔታ እየታወቀች የመጣችው በግዙፉ የትመን ጂፕሰም ፋብሪካ በሚያመርታቸውና በተለያዩ የአገሪቱ ክፍል በሚልካቸው የምርቶች መገኛ ስፍራ በመሆኗ በከተማዋና አካባቢ የጂፕሰም ክምችት ያለበት መሆኑን የበለጠ እንድትታወቅ አድርጓታል። አካባቢው ጥራት ባለው ጤፍ ምርቱ በሀገር አቀፍ ደረጃ ይታወቃል። የደጀን ጤፍ በገበያ ላይ በጣም ተፈላጊ ነው። የንግድ እንቅስቃሴዋን ስንመለከት በየቀኑ በመቶዎች የሚቆጠሩ የጭነትና የህዝብ ማመላለሻ ተሽከርካሪዎች በከተማዋ ስለሚያልፉ የሆቴልና የንግድ እንቅስቃሴዋ የተሻለ ነው። የአየር ንብረት ከተማዋ በደጋማና በወይና ደጋ የአየር ንብረት ውስጥ ትመደባለች። ይሁን እንጂ ወደ አባይ በረሃ ዝቅ እያሉ የሚሄዱ ከሆነ ግን አየሩ ሞቃታማ እየሆነ ይሄዳል። በአጭሩ የደጀን ከተማ የጤፍ ምርት ማዕከል፣ የተለያዩ ኢንዱስትሪዎች መገኛ፣ በአካባቢው ባሉ ቀበሌዎች የማዕድናት ክምችት ስፍራና ፍጹም ስራ ወዳድ ማህበረሰብ ያለባትና የጎጃም መግቢያና መውጫ በር በመሆኗ በኢኮኖሚ ረገድ በጣም ከፍተኛና ተፈላጊ ከተማ ናት።